ዛሬ የምንማረው ትምህርት ለስኬታማነት በጣም አስፈላጊ የሆነ ባህሪ ነው። እሱም ታማኝነት የሚባል ወይም ኢንቴግሪቲ የሚባል ነው። በርግጥ ሁሉም ሰው ውጤታማ መሆን ይፈልጋል። በሚሰራበት ቦታ ላይ ውጤታማ መሆን ይፈልጋል። ውጤታማ ለመሆን ደግሞ የሚያስፈልጉን ባህሪያት ብዙ ናቸው። ከነኚህ ባህሪያት በጣም አስፈላጊና ምርጥ ቢሄቨር ልንለማመድ የሚገባን አንድ ጥሩ የሆነ ቢሄቨር ይዤ መጥቻለሁ ዛሬ። እሱም ኢንቴግሪቲ ወይም ታማኝነት የሚል ነው። የዛሬ ትምህርቴ ትንሽ ወደ ልባዊ የሆነ ወደ ውስጥ ወደ መንፈስ ይመስላል። በርግጥ ማኔጅመንት ትምህርትና ሊደርሺፕ ትምህርት ውስጥ ስናስተምር ሰውን የቅድስና ፕሪንሲፕል ነው የምናስተምረው። ይሄንን እርግጠኛ ሆኜ መናገር እችላለሁ። በርግጥ ደግሞ ዛሬ ከታማኝነት ጋር ተያይዞ እኔ ማስተላለፍ የፈለኩት መልእክት ሞቲቬሽናል ስፒከር አይደለም። ትንሽ እምነታዊ ሊመስል ይችላል። whatever it is ሞቲቬሽናል ስፒች ክፉ ነው ማለት አይደለም። ግን ቅርብ ጊዜ የሚመጡ ያየናቸው አንዳንድ ሞቲቬሽናል ስፒከሮች ስለሚገርሙኝ ነው። ከዚህ ትንሽ ፈገግ ብለን ወደ ራሴ ትምህርት ሳልሄድ በፊት ቅርብ ጊዜ የሰማኋቸውን አንድ ሁለት ሞቲቬሽን ስፒቾችን ነግሬያችሁ ልለፍ። ምክንያቱም ፈገግ ብለን ወደ ራሴ ትምህርት ብንሄድ ጥሩ ነው። አንዱ ምን ይላል? አይናችሁን ጨፍን አድርጉና እጃችሁን ዘርጉ ዘንድ ዳቦ ትይዛላችሁ ይላል። እንዴት ዘመኑ አይናችን ጨፍነን እጃችን ስለዘረጋን ብቻ የምናገኘው ዳቦ የምናገኝበት ዘመን አይደለም። ዘመኑ ወጥሬ ግሬ በላብ የምታገኝ ዳቦ ነው ያለው። ስለዚህ እንደዚህ አይነት ሞቲቬሽናል ስፒችም አንዳንድ ጊዜ መስተካከል አለበት ባይ ነኝ። ያው ፈገግ እንድትሉ ነው እንጂ በርግጥ ሰውን ለመወረፍ አይደለም። አንዱ ደግሞ ያየሁት ምን ይላል? ማቀድ አያስፈልግም ይላል፣ መጀመር ነው ይላል። በርግጥ መጀመር ጥሩ ነው። እቅድ ብቻውን ካልተጀመረ ወደ ስራ ካልተገባ ጥቅም የለውም። አይ ነው። ግን ደግሞ ሳታቅድ ስራ መስራት ማለት በራሱ በጣም ትልቅ ስህተትና ለስኬት በፍጹም የሚወስድ አይሆንም። ስለዚህ አንዳንድ ሞቲቬሽናል ስፒቾች አንዳንድ ነገሮች እንደዚህ ስለሚታዩ እንደዛ እንዳትወስዱብኝ ብዬ ነው። የዛሬ ትምህርት በጣም አስፈላጊ የሆነ የሰው ቢሄቨር ሊሆን የሚገባ ወይም ስኬታማ ለመሆን ሊኖረን የሚገባን በጣም አስፈላጊ የሆነ ቢሄቨር ነው። ባይ ዘ ወይ ርዕሱን ራሱ ያልኩት ታማኝነትን በማጣቱ አንድ ስቶሪ ላይ የነበረው አንድ ሰው የሆነውን ነገር እንደ ታይትል ነው የወሰድኩት። የብር ካዘና ተዘግቶበት የሞተው ሰውዬ ብዬ ነው ታይትሉንም ያመጣሁት። በርግጥ አሁን እሱን ለማውራት አይደለም። አሁን መጀመሪያ ማወራው ኢንቴግሪቲ ወይም ታማኝነት ማለት ምን ማለት ነው? ታማኝነት ማለት ብዙ ጽሁፎች የሚሉት doing the right thing all time in all circumstances when no one is observing ይላሉ። ይሄ ማለት ምን ማለት ነው? ማንም በማያችሁ ቦታ ወይም ማንም በሌለበት ቦታ ሁል ጊዜ በሁሉም ሁኔታ ውስጥ ትክክለኛ ነገርን መስራት እንደማለት ነው፣ በእኔ አረዳድ ማለት ነው። እኔ ግን ይሄንን ዴፊኒሽን ትንሽ ቅር ብሎኛል፣ ማስተካከል ፈልጋለሁ። ለብዙ ለማሰለጥናቸው ሰዎች ማውራት ችያለሁ። እኔ ደግሞ የሚለው doing the right thing all the time in all circumstances when no one is observing የሚለው ሳይሆን ኢንቴግሪቲ በመሰረቱ ውስጣዊ ኤቲክስ እና ሞራል እስከሆነ ድረስ እኔ ምን ቢባል ጥሩ ነው ዴፊኒሽኑን doing the right thing in all circumstances all time when no one is observing ሳይሆን when God is observing። ስለዚህ ባጭሩ doing the right thing when God is observing። ሰው አያላየ በጣም ትልቅ አካል እኛን እያየ እንደሆነ ስለሚታወቅ እኔ ሰዎች ወይም ማንም ሰው በማያየን ቦታ ላይ ትክክለኛ ነገር መስራት የሚባለው በኔ ጽንሰ ሐሳብ ፈጣሪን የረሳ ይመስለኛል። ፈጣሪ እዛ ስላለ እኔ ፈጣሪ በሚያይበት የፈጣሪ መነጽር ስር ሆነ ስላለ በትክክል ሁሉ ጊዜ ትክክለኛ ነገር ስራ ነው። so nobody or no one is observing ሳይሆን when God is observing እግዚአብሔር በሚያይበት ቦታ ላይ ስላለ ሁሉ ጊዜ
ሁል ጊዜ ትክክለኛ ነገር ስራ የሚል ነው የኔ አረዳድ። ይሄን ለማስተማር ለምንድነው ዛሬ ይሄን ያመጣ ነው? በጣም ብዙ ምክንያቶች አሉኝ። እሱን ለወደፊት ማብራራ ሊሆን ይችላል። ግን ዛሬ ይሄንን በትክክል የሚያስተምረን አንድ ስቶሪ ነግሬያችሁ ነው። ይሄንን ትምህርት በስቶሪ ስለሚደግፍ አንድ ስቶሪ ዊሊያምስ የሚባል ድሮ በእንግሊዝ ሀገር የባንክ ሰራተኛ ነበርና ምን ያደርጋል? አንድ ቀን በ11 ሰዓት አካባቢ ወይም ሰዎች እየወጡ ባሉበት ታይም ላይ ወደ ቢሮ ይቀራል። ወደ ቢሮ ሲቀር ከዚህም በፊት የተደረገው አንድ ነገር አለ። ለታማኝ ናቸው ለሰው ታማኝ ነው የተባሉ ሰዎች ላይ ማስተር ኪ የሚባል ወይም ሁሉንም የሚከፍት ቁልፍ የተሰጣቸው ሰዎች አሉ። ዊሊያምስ ከእንደኚህ ሰዎች አንዱ ነበር። ምክንያቱም ሰዎች ሲያዩት እሱ በጣም ታማኝ ስለነበረ ማለት ነው። ይሄ ማስተር ኪ ደግሞ የፈለከውን በር ይከፍትልሃል፣ የፈለከውን ካዘና ይከፍትልሃል። ስለዚህ ለሱ ማስተር ኪ ተሰጥቶ ነበር ወይም ሁሉንም የሚከፍት ቁልፍ ማለት ነው። አሁን ቁልፉ ደግሞ ባህሪውን የሚያውቀው የተቋሙ ኃላፊ ብቻ ነው። ቁልፉ ባህሪው ምንድነው? የሆነን በር ከፍተ እጅህ ከለቀቀ በሩን ይዘጋብሃል። ስለዚህ የሆነ በር ወይም የሆነ ካዘና ወይም የሆነ ነገር በቁልፉ ከከፈትከው በቀኝ እጅህ ይዘ መሆን አለብህ። የምትወስደውንም በግራህ እጅ ነው መውሰድ ያለብህ። ስለዚህ አንድ ቀን ዊሊያምስ እንዳጋጣሚ ቢሮ ይቀርና ማታ አካባቢ ሰዎች ሲወጡ ወዲያ ያየና ሰው የለም። ከዚህም በፊት ሲመኛት የነበረች ካዘና አለች። ካዘናው ያው የባንክ ካዘና ይታወቃል። ብር ተዘግቶበት ይታደራል። እዛ ውስጥ ብር አለ። ስለዚህ ወዲያ ያየና ሰው የለም። ግን ምን ያደርጋል? እንደምንም አድርጎ ሄዶ ካዘናውን ይከፍታል። ካዘናውን ሲከፍት በጣም ብዙ ብር ነው ያለበት። ስለዚህ በቀኝ እጁ ካዘናውን ከፍቶ በሩን እንደዚህ ከፍቷል። ከከፈተ በኋላ በቀኝ እጁ ደግሞ ከካዘናው ብሩን እየወሰደ ነው። እየወሰደ ወስዶ መሬት ያደርጋል። መሬት ላይ ያደርጋል። ምክንያቱም በኋላ በሻንጣው ለመውሰድ ማለት ነው። መሬት ላይ እያደረገ እያከማቸ አሁን እጁ በጣም በትንሹ ነው ማስተር ኪውን ያዘችው። ምክንያቱም እጁ የማይደርስበት ቦታ ላይ ወደዛ ሄዶ መውሰድ ስለፈለገ ብሩን እንደዛ እያደረገ አሁን ትንሽ ብር ብቻ ጫፍ ላይ ካዘና ውስጥ የቀረችው እሷን ለመውሰድ ወደዛ ሲዳዳ ምን ሆነ? እጁ ቁልፉን ለቀቀ። ከዛ በኋላ ምን ቢሆን ጥሩ ነው? ካዘናው እግሩን ገፍትሮ ካዘና ውስጥ አስገባና ተቀረቀረበት። ከዛ በኋላ ምን ያደርጋል? እዛ ውስጥ የቀረች ለካ ትንሽ ብር ነች። ሙሉ ብሩን በጣም በብዙ የሚቆጠር ብር የታሰረ ብሩን መሬት ላይ ነው ያደረገው። አሁን ቁልፉ ውጭ ላይ ቀረ፣ ተቀረቀረበት ማለት ነው። ምን ያደርግ? ካዘና ውስጥ እንግዲህ ካዘና ውስጥ ሰው ይታፈናል። እዛ ውስጥ ቀዝቃዛው ካዘና ውስጥ አደረና ሞተ። ነገ ጧት ቢሮ የሚገቡ ሰዎች ሲመጡ ካዘና ላይ ቁልፍ አለ፣ ምንድነው የተፈጠረው ብለው ሰዎቹ መጥተው ሲያዩት ከፍቶ ሲያዩት መጀመሪያ ሲመጡ ብር እንደዚህ መሬት ላይ እንደዚህ ተከምሯል እና ከፍቶ ሲያዩት ለካ ዊሊያምስ እዛ ውስጥ ደርቆ አድሯል። ይሄ ከዚህ በፊት የኢንቴግሪቲን ጉዳይ ስናስተምር ያገኘሁት ስቶሪ ነው። እውነት ለመናገር ብሮቹና እሱ የታደሩ ማለት ነው የተለያየ ቦታ ነው ያደሩት። አሁን እሱ ፍለጋ የሄደው የተወሰነ ብርም ወስዶ አይደለም የተወት፣ ሁሉንም ብር መውሰድ ሲያስብ ኦልሞስት 99 ሊሆን ይችላል ወይም 95 ሊሆን ይችላል። ትልቁ ብር ከወጣ በኋላ እሱ ላይ ተቀረቀረ። እኔን የምታዳምጡት አሁን ማን ነው የቀረቀረበት ነው? ማን ነው ይሄን ያደረገው ነው? እኔ ሰባኪ አይደለሁም። መስበክ ጥሩ ነው፣ ግን ደግሞ ይሄ የትክክለኛነት የታማኝነት አስተምሮት እስከሆነ ድረስ ማኔጅመንት ውስጥም ሊደርሺፕ ውስጥም ስነ ምግባር ውስጥም የትኛውንም ዲሲፕሊን ውስጥ ስለሚጠቅማችሁ ነው ይሄን ጉዳይ ያመጣሁት። ስለዚህ ዊሊያምስ ምንድነው የሆነው? እዛ ውስጥ ካዘና ውስጥ ሞቶ አደረ ነው።
ስለዚህ እኔ የምታዳምጡኝ ሰዎች አንድ ነገር ብቻ ነው ማለት የምችለው፣ ፈጣሪ እንደ ዊሊያምስ አያደርጋችሁ። ፈጣሪ ኢንቴግሪቲን ስታጡ፣ ታማኝነትን ስታጡ በጣም ከባድ እርምጃ ነው የሚወስድብን። ስለዚህ ዴፊኒሽኑንም ወይም ትርጓሜውንም ቅድም ታማኝነት ማለት ሌሎች ሰዎች በማያዩበት ቦታ ላይ ትክክለኛ ነገር መስራት የሚባለው ለኔ አልተዋጠልኝም። ፈጣሪ እያየ ባለበት ወይም ፈጣሪ እያየ ስለሆነ ሁል ጊዜ ትክክለኛ ነገር ስራ የሚል የፈጣሪን ስሜት ወይም ኮንሰፕት ሰው እንዲረዳ በመፈለግም ጭምር ነው። ይሄ እምነታዊ ሊመስላችሁ ይችላል። በእርግጥ የሊደርሺፕ እና የማኔጅመንት እና የዚህ አይነት አስተምህሮቶች ብዙ ጊዜ የቅድስና ትምህርት በመሆናቸው በየትኛውም እምነት ውስጥ ተቀባይነት አላቸውና እኔ በጣም ትልቅ ትምህርት ነው ያገኘሁት ከዊሊያምስ። ታማኝነት አጥተን ማስተር ኪ ተሰጥቶ በማስተር ኪው ምንድነው ያደረከው ነው። በማስተር ኪ የምናደርገው ነገር አላግባብ ማስተር ኪን ከተጠቀምነው አይደለም ምድር ላይ መቀጣት፣ በኃላፊ በሱፐርቫይዘር በማኔጀር መቀጣት ብቻ ሳይሆን በፈጣሪም ካዝና ይቀረቀርብናል ማለት ነው። ከዚህ እግዚአብሔር ይሰውረን። ይሄን ካልኩ በኋላ እኔ መልእክት አለኝ። ለልጆች መልእክት አለኝ። ለልጆች አባትና እናቴ ወይም ጓደኞቼ ወይም ወንድምህ በማያይበት ቦታ ፈጣሪ ያያልና ታማኝ ሁን። ለተማሪዎች አስተማሪ ላያይ ይችላል፣ ጓደኞቼ ላያዩ ይችላል፣ የትምህርት ቤቱ ዳይሬክተር ላያይህ ይችላል። ፈጣሪ ስለሚያይ ትክክለኛ ነገር ስራ። ለነጋዴዎች፣ ገቢዎች ወይም የገቢ ባለሙያዎች ላያዩን ይችላሉ ወይም በማያዩን ቦታ፣ መንግስት በማያየን ቦታ፣ ደንብ አስከባሪ በማያየን ቦታ ፈጣሪ ስለሚያየን ሁልጊዜ በታማኝነት ስራ። ለመሪዎች ብዙ ጊዜ የሚባለው ነገር አለ። የህዝብ አይን ያያቸዋል ይባላል። ይሄ እንዳለ ሆኖ ይሄን አልክድም፣ ይሄ ሳይንስ ነው። ግን ደግሞ የፈጣሪ አይን ደግሞ ከዛ በላይ ነውና ፈጣሪ ያያቸዋልና የተሰጣችሁን ማስተር ኪ በትክክል ተጠቀሙ ባይ ነኝ። ለሰራተኞች ሱፐርቫይዘር ላያያችሁ ይችላል፣ ሲኦ ላያያችሁ ይችላል፣ ዋና የቤቱ ወይም ቦርድ ሰብሳቢው ላያያችሁ ይችላል፣ ሰዎች ላያዩ ይችላሉ። ግን ደግሞ ፈጣሪ ስለሚያያችሁ ሰው እንደሚያያችሁ ግን የፈጣሪ ማየቱ ደግሞ በጣም ከዛ በላይ ሆኖ ስለተገኘ ነው እንደዛ ማወራው ነው ከፈጣሪ ጋር ኢንተግሪቲና ያይዤ ማስተምረው። ስለዚህ ለልጆችም፣ ለተማሪዎችም፣ ለነጋዴዎችም፣ ለመሪዎችም፣ ለሰራተኞችም ለሁሉም የህዝብ ክፍል ማንንም በማያይበት ቦታ ትክክለኛ ነገር መስራት ለራስ ነው ባይነኝ። አሁን ለምሳሌ አንድ ምሳሌ ልውሰድላችሁ። አንድ ሰራተኛ ለምሳሌ ቅድም የወሰድኩት የባንክ ሰራተኛ ስለሆነ በዛው ኤግዛምፕል ቢጨርስ በዛው ምሳሌ ቢጨርስ ደስ ይለኛል። አንድ ባንክ ባለሙያ ማስተር ኪ ተሰጠው እንበል። ማስተር ኪ ቁልፉን ተውት። ማስተር ኪ አገሪቷ ያስተማረችን ሙያ ሊሆን ይችላል። ማስተር ኪ የተሰጠን ወንበር ወይም ቦታ ሊሆን ይችላል። እንድናገለግል የተሰጠን አደራ ሊሆን ይችላል። ያ ማስተር ኪ ነው። በዛ በተሰጠን ቦታ በተሰጠን ማስተር ኪ ወይም ቁልፍ ምንድነው የምንሰራበት ነው ዋናው። ለምንድነው ይሄን የሚላችሁ? ሁል ጊዜ የተሰጠውን ቁልፍ፣ የተሰጠውን ሙያ፣ የተሰጠውን አደራ፣ የተሰጠውን ቦታ ባይዘው ኢንጂነር ልትሆንም ትችላለህ። ፋይናንስ ብቻ አይደለም። ሐኪም ልትሆን ትችላለህ። አስተማሪ ልትሆን ትችላለህ። የተሰጠህ ሙያ፣ አገሪቷ የተሰጠህችህ ሙያ፣ ህዝቡ የሰጠህ ሙያ፣ ዩኒቨርሲቲ የሰጠህ ሙያ፣ ህብረተሰቡ የሰጠው ክህሎት፣ ተቋሙ አንተ የምትሰራበት ተቋም የተሰጠ አደራ በሙሉ
እንደ ማስተር ኪ ብንወስድ በሱ ምንድነው የምናደርግበት ነው። ስለዚህ እኔ ለሁሉም ህብረተሰብ ክፍል ከተማሪ ጀምሮ እስከ መሪ ያለውን የሚሰጠው የምክር ማንም ባያቸው ፈጣሪ ያያቸዋል ነው። ብዙ ጊዜ ካምፓኒዎችን ስናሰለጥን ትልቅ ጥያቄ የምነሳው ታማኝ ብንሆን ዘመኑ የዓለም ሁኔታ ራሱ ታማኝ የሆኑ ሰዎች ሳይሆን አልፎላቸው አድጎ ሀብት አፍርቶ ተሳክቶላቸው የምናየው አጭበርባሪዎች ናቸው ይሉኝና ይጠይቁኛል። እኔ እዚህ ላይ የማያወላዳ አቋም አለኝ። ለልብና ለፈጣሪ ስትል ታማኝ ሁን። ዛሬ የተጎዳ ቢመስልህም መጨረሻህ ያምራል። መጨረሻህ እንደ ዊሊያም አይሆንም። ዊሊያም የሆነውን ሰምታችኋል። ታማኝነት የልብ የስነ ልቦና የውስጥ መንፈስ ከፈጣሪ ጋር የሚያገናኘን ጉዳይ በመሆኑ ፈጣሪ ነው እኛ ላይ እርምጃ የሚወስደውና በያዛችሁት ቦታ በተሰጣችሁት ሙያ በሚሰሩት ቤት በምትመሩት አካባቢ በተሰጣችሁ ስራ ድርሻ ሁሉ ፈጣሪ ያየኛል ብለህ ከሰራ እመነኝ ዛሬ የተሳካላቸው አጭበርባሪዎች ሊሆኑ ይመስል ይችላል፣ ግን አይደለም። መጨረሻህ ያምራል ባይነኝ ነኝ። እኔ እዚህ ላይ የጸና አቋም አለኝ። የምትሰሙኝ ሰዎች ሁሉ ግደለም ልብንና ፈጣሪን እየሰማ ሰው ቢኖር ባይኖር የተሰጠን ግዴታ አደራና ኃላፊነት የሥራ ድርሻ ተወጣ ባይነኝ። ከሰው በላይ አውቄ አይደለም ይሄን ጉዳይ ማወራው፣ ግን የታማኝነት ጉዳይ በጣም ጊዜ የማይሰጠው ጄኔሬሽኑ ልማር የሚገባ ትላልቁ መማር ያለበት ትናንሹ መማር ያለበት ባለ ዲግሪው ባለ ፒኤችዲው መማር ያለበት በጣም አስፈላጊ የሆነ የስነ ልቦና ወይም የውስጥ ውቅር በመሆኑ ለፈጣሪና ለልባችን ስንል ታማኝ እንሁን። ይሄን ካልኩ በኋላ እግዚአብሔር ልባችን አረንጓዴ ያደርግልን። አመሰግናለሁ።